ከ350 ቪዲዮዎች በላይ ሰርተናል። በፍጹም የተለያየ ብዙ አስገራሚ ነገሮችን አይተናል። የዛሬው ግን ይለያል። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለ። ዛሬ የምናየው ስለ ሰው ነው። ሰው የሰው ልጅ አወቃቀር አፈጣጠር ስለሱ ነው የምናየው። ይሄንን ቪዲዮ እያንዳንዳችን የምናየው ራሳችንን ነው ማለት ነው የምናየው። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ፎሎ እያደረጋችሁኝ ተከታተሉ። የሰው ልጅ በህይወቱ ከ20 እስከ 30 ቶን ይመገባል። 50,000 ሊትር ውሃ ይጠጣል። የሚገርም ነገር ነው። አንጎሉ 1.3 ኪሎ ግራም ትመዝናለች። ወይም አእምሮ ምንድነው? አንጎል ነው። ዞሮ 20% የሰውነቱን ኃይል ይጠቀማል። እቺ 1.3 ኪሎ ግራም የምትመዝነው አንጎል 20% የሰውነትን ኃይል እሷ ነች የምትወስደው። የሚገርም ነገር 86 ቢሊዮን የነርቭ ሴሎች ወይም ኒውሮንስ አሉ በሰው ልጅ ውስጥ። አጅብ አትሉም? ፎሎ እያደረጋችሁ በትሪሊየን የሚጠጉ ግንኙነቶችን ያደርጋል። በትሪሊየን እነዚህ ኒውሮንሶቹ ማለት ነው። የሚያስደንቀው የሰው አጥንት ከብረት ያነሰ ቢሆንም በክብደት ግን በመሸከም ከብረት በላይ ነው። በተለይ ይሄ የጭን አጥንት የሚባለው ማለት ነው በጣም ጠንካራ ነው። ምክንያቱም አንድ ሰው 150 ኪሎ 200 ኪሎ የሚሸከሙ ሰዎች አሉ አይደለ? የሚይዘው ምንድነው ማለት ነው? ይሄ ጠንካራው አጥንቱ ነው ማለት ነው የሚይዘው። ሌላው ደግሞ የሰው ልጅ ልብ በቀን 100,000 ጊዜ ይመታል ልቡ። 7500 ሊትር ደም ለመላው ሰውነቱ ያሰራጫል። ፎሎ እያደረጋችሁ ነው። የደም ስሮቹ ቢቀጣጠሉ በጣም የሚገርም ነው። 100,000 ኪሎ ሜትር ይረዝማሉ። በይበልጥ እዚህ አንጎል ውስጥ ያሉ አይናችን ላይ ያሉ ትናንሽ የደም ስሮች አሉ። በአይን እንኳን ሊታዩ የማይችሉ ማለት ነው። 100,000 ኪሎ ሜትር ድረስ ይዘረጋሉ። ይሄ ማለት በሌላ አነጋገር ዓለምን 2 ጊዜ እንደዚህ ያጥፋታል ማለት ነው። አንጎሉ የሰውነቱን ክብደት 2% ነው። እዛ አካባቢ ነው። በአማካኝ 70 ኪሎ 80 ኪሎ